አርቲስት ነጻነት ወርቅነህ ጧቱን እንዲህ ነበር የጀመረው። ወደ ስራ ሊሄድ እየለባበሰ ነበር። ህመም ሲሰማው ጓደኛውን ጠርቶት ወደ አይሲኤምሲ ሆስፒታል ሄዱ። መንገድ ላይ ያለም ህመሙ እየባሰበት ነበር። ሆስፒታል ከደረሰ በኋላ ምሳ ሰዓት ገደማ አረፈ። ነጻነት አርፏል። ሴፉን በቅርቡ ያርፋል። የሚያሳዝነኝ ግን ሴፉ እንግዳ አርጋ አቅርበኝ ስለው አላቀረበኝም እስካሁን። ያን ሳያደርግ መሞቱ ነው የሚያሳዝነኝ። ምንድነው የሆነው? ዳሬ በእግዚአብሔር ምንድነው የሆነው? ሞተ በቃ። ምን ሆኖ ነው ዳሬ በእግዚአብሔር? ምን ሆኖ ነው? ሞት ነበረውበት። ፊቱ ያስታውቅ ነበር በጣም ማለት ተኝቶ ነበር ብዙ ዳሬ ተኝቶ ነበር ብዙ። አይ ዛሬ ማውጣራ ሄዶ በእግሩ ሄዶ ሆስፒታል ሲያመው ሰሞኑን አንድ ታዋቂ አርቲስት ይሞታል። ይሄ የምትመለከቱት ጽሁፍ ፌስቡክ ላይ ፋና እንዳለ የምትባል ግለሰብ ከ5 ቀን በፊት የፖስተችው ፖስት ነው። ሰላም እንደምቆያችሁ የተከበራችሁ ቤተሰቦቻችን፣ በሰበር በወቅታዊ መረጃዎች ተመልሰናል። ከመግቢያችን ላይ የተመለከታችኋቸውና በርከት ያሉ መረጃዎችን ይዘናል። አዲስ የወጣ መረጃ አለ። ውድ ቤተሰቦቼ እሱ መረጃ የምታደምጡት ይሆናል። እንግዲህ ነጻነት ወርቅነህ አስመልክቶ እንግዲህ በድንገት ሆስፒታል ገብቶ እንደሞተ የተሰማ መረጃ አለ። ከዚህ በፊትም ራሱ ስለ በሽታው የገለጸው ነገር አለና ውድ ቤተሰቦቼ እስከ መጨረሻው ከቆያችሁ የምታደምጡት ይሆናል። በቅድሚያም ለዚህ ቻናል በእርግጠኝነት አዲስ ስለምትሆኑ ከታች የምትገኙዋን ሰብስክራይብ የምትሏን ምልክት ተጫኗት። መረጃዎቹ በርካታ ሰዎች ጋር ይደርሱ ዘንድ ላይክ በማድረግ ጀምሩት። እስቲ ወደ መረጃዎቹ እንለፍ። አርቲስት ነጻነት ወርቅነህ ጧቱን እንዲህ ነበር የጀመረው። ወደ ስራ ሊሄድ እየለባበሰ ነበር። ህመም ሲሰማው ጓደኛውን ጠርቶት ወደ አይሲኤምሲ ሆስፒታል ሄዱ። መንገድ ላይ ያለም ህመሙ እየባሰበት ነበር። ሆስፒታል ከደረሰ በኋላ ምሳ ሰዓት ገደማ አረፈ። ፖሊሶች በሆስፒታሉ ተገኝተው ሙያዊ የምርመራ ስራቸውንም አከናውነዋል። ነጻነት አርፏል። ሴፉን በቅርቡ ያርፋል። የሚያሳዝነኝ ግን ሴፉ እንግዳ አርጋ አቅርበኝ ስለው አላቀረበኝም እስካሁን። ያን ሳያደርግ መሞቱ ነው የሚያሳዝነኝ። የዚህ ባለጌ ልጅ ንግግር በጣም ስላናደደኝ ከምሽቱ 5 ሰዓት ከምናምን ነው ይሄን ቪዲዮ ሪከርድ እያደረኩ ያለሁት። ይሄ ልጅ ወደ 450 ሺህ ፎሎወር አለው። እውነት ፎሎ እያደረጋችሁ ያላችሁ ሰዎች ግን ሰው ናችሁ? ይሄ አይምሮ ያላችሁ ጤነኛ ማሰብ የምትችሉ ሰዎች ናችሁ? እሱ ሰው እንዳልሆነ አውቃለሁ። ይሄ ባለጌ በጣም ጋጠወጥ፣ አንድም ቀን የሚናገረውና የሚሰራው ነገር የማያምር እንደሆነ አውቃለሁ። ግን የምትከተሉ ሰዎች ምንድን ናችሁ? አሁን መንግስት ይሄን ወስዶ አስሮት ከወጣም በኋላ የሆነ ታዋቂ ሆኖ ነው የሚወጣው፣ የባሰ ማለት ነው። ስለዚህ እኔ እሱን የምትከተሉ ሰዎች ናችሁ በጣም እየገረማችሁኝ ያላችሁት። ምን ተማራችሁ እስካሁን? እስቲ ምን ሲናገር ደስ አላችሁ? ምንድነው ከሱ የቀሰማችሁት መልካም ነገር? እንዴት ሰው እንደዚህ አይነት ነገር ይናገራል? ቢያንስ በሰው ሞት እንዴት ያላግጣል? ሰው ጠርቶ እንግዳ አላደረገኝም ብሎ በጤነኛ ሰው ላይ ያሟርታል። እስቲ ምን ሰራህ ብሎ እንግዳው ያደርገ ሰይፉ ፋንታሁን። ቪው ለማግኘት ብለህ እንደምታምታታ የማይሆን ነገር እንደምትናገር አውቃለሁ። ነገር ግን መሰራቸው ስራዎች በሙሉ ያሳፈራሉ። ሰሞኑን አንድ ታዋቂ አርቲስት ይሞታል። ይሄ የምትመለከቱት ጽሁፍ ፌስቡክ ላይ ፋና እንዳለ የምትባል ግለሰብ ከ5 ቀን በፊት የፖስተችው ፖስት ነው። እንግዲህ ጉርሻ ፔጅም ከፋና ጋር ያላቸውን ቅርርብ በመጠቀም እንዴት እንደዚህ አይነት ፖስት ልትፖስቺ ቻልሽ ብለው ጠይቀዋት ያገኘሁትን መረጃ አጋርተዋል። እኔ መረጃውን ላካፍላችሁ፣ ሀሳባችሁን መስማት ፈልጋለሁ። ኮሜንት ላይ ታሳውቁኛላችሁ። ሌሊት ነው፣ ሰዓቱን አላውቀውም። የሆኑ የታወቁ ሰዎች የተሰበሰቡበት አዳራሽ ውስጥ ገባው። በሩ ላይ አንድ ሰው ብቅልም ይላል። በድንገት አንዱ መጣና ያንን ሰው ጠርቶት ይዞት ወጣ። በዚያ ሰዓት ማንም ምንም አላለም። እኔም ተከትያቸው ለወጣ ስል ፍርሃት አደረብኝና ተመለስኩ። በአዳራሹ ውስጥ የነበሩት ታዋቂ አርቲስቶች መሆናቸውን አውቃለሁ እንጂ ማን እንደሆኑ ለይቼ አላወቅኳቸውም ነበር። በመጨረሻ ላይ ግን አንዱ ጠራኝና እዚህ የነበረው ሰውዬ የት አለ ብሎ ሲጠይቀኝ አንዱ ጠርቶት ይዞት ወጣ እኮ አልኳቸው። በንግግሬ ተገርመው በጅምላ ሳቁብኝ። በዚያው ነቃው። ያ በህልሜ ተጠርቶ የወጣው ሰው እንደሚሞት ተርጉሜ ነው የዛሬ 5 ቀን ፖስት ያደረግኩት። ፋና ይህንን ካለች ከ5 ቀናት በኋላ ዛሬ ታላቁ አርቲስት ነጻነት ወርቅነህ በድንገት ማለፉን ስንሰማ የፋና ህልምም እውነት መሆኑን ስንገነዘብ ግርም ተፈጥሮብናል። ይህ አጋጣሚ በእውነት ያስገርማል። እናንተስ ስለዚህ ጉዳይ ምን ትላላችሁ? ህልም አስቀድሞ የሚመጣን ነገር የመጠቆም ሚስጥራዊ አቅም አለው ወይስ ብላችሁ ታስባላችሁ? ኮሜንት ላይ ሀሳባችሁን አጋሩኝ። ነጽ ያሞታል እንዲያም ነበር ፊዚካሊ ያዩ ፕሮሰስ ነበር ወይስ በአንድ ጊዜ ነው እንደዛ ያመመ ነጽ?
እንትን አለው በራሱ ነገርየው የሆነ ጊዜ አሪፍ ይሆናል ያደርገዋል፣ የሆነ ጊዜ ደግሞ የሆነ ነገር ያደርጋል። ተለዋዋጭ ነው በባህሪው ሲነግሩን ሐኪሞቹ እንግዲህ በተወሰነው ባገኙት ጥናት መሰለኝ። የሆነ ጊዜ አሪፍ ትሆኛለሽ፣ የሆነ ጊዜ ደግሞ ፊትሽ ላይ ጥቁር የማለት ነገር ይኖራል ወይ ምናምን ነገር ማለት ነው። እኔ ደግሞ ከመብራት ጋር ነው ያደግኩት። መብራት ሲበራብኝ ያደግኩትኝ ሀገር ፍቅር ጀምሮ ስንት ሻማ እንትን እያልኩ እንትን ያልኩትኝ እና ያ መብራት ያመጣብንን ለውጥ እናውቃለን በራሳችን ላይ ማለት ነው። ስለዚህ በቃ ያ ነው የሚሆነው ወይም ደግሞ ምናምን ነገር ነው ምናምን ጥቁር ነኝ ኦልሬዲ ምናምን ላለው እና እኔ አይታወቀኝም ያ ነገር ግን ያ እንደዚህ ያመጣል የሚለው ነገር እንትን አለ እና ረጅም እኔም እኮ ብዙ ዓመት አልኖርኩም ባይዘው ምን አላት አንድ እንዳሉት እንግዲህ ነጽ ይሄን ስሄድ ደርሰህ ስትመጣ መሆን አለበት ስታች ነው ማገን አንድ ሰው ደውሎልኝ ነበርና እዛ ሆኜ አነሳሁትኝ የውጭ እዛው ወደ የአሜሪካ አካባቢ ስልክ ነውና አነሳሁት እና እኔ ደግሞ ያው ለሰለንትኑ ነው እንዴት ነው ቢያንስ ለሱ ብትነግሪኝ አሜሪካ ደግሞ አክሰስ ስላለ ያው ደህና ነው ብሎ ይነግርልኛል ምናምን ብዬ ነው የቬሮኒካ ስልክ አለህ እንዴ? በአሟሟቱ ዙሪያ አዲስ መረጃ ወጥቷል። የቀብር ስነ ስርዓቱም መችና የት እንደሚደረግም ይፋ ሆኗል። በጠዋቱ ወደ ስራ ለመሄድ ተነስቶ እየለባበሰ ያለ ትንሽ የህመም ስሜት ይሰማዋል። ኛው ደውሎለት ትንሽ አሞኛል፣ ወደ ሆስፒታል መሄድ ፈልጋለሁ፣ ቶሎ ድረስልኝ ይለዋል። ጓደኛውም ሩጦ ይደርስለትና ወደ ሆስፒታል ያመራሉ። ሆስፒታል ደርሰው ክትትል እየተደረገለት ባለ ሰዓት በተጠበቀ ሰዓት ህይወቱ እንዳለፈች ተነግሯል። ጊዜ ለጓደኞቹ እኔ ከሞትኩኝ እምቀብሩኝ አሌርቱ ጊዮርጊስ ነው ሲል ይደመጣል። አሌርቱ ጊዮርጊስ እንደ እናትም አባትም ሆነው ያሳደጉት አያቱ ያረፉበት መካነ መቃብር ያለበት ስፍራ ነው። በቅርቡም የአሌርቱ ጊዮርጊስ በመሄድ ከካህናቱ ጋር የአሌርቱ ጊዮርጊስን የሚታደስበትን ሁኔታ ተነጋግሮ እንደተመለሰ ይነገራል። ነገር ግን ዛሬ በወጣው መረጃ መሰረት የነጻነት ወርቅነህ የቀብር ስነ አርቲስት ማህደር አሰፋ በነጻነት ወርቅነህ ህልፈት የተሰማትን ሀዘን ገለጸች። ማህደር ከነጻነት ጋር ኤፍቢአይ እና ሌሎች በርካታ ፊልሞች ላይ አብራ የሰራች ሲሆን የሙያ አጋሯ ህልፈት ተከትሎ በማህበራዊ ትስስር ገጿ ላይ ባሰፈረችው ልብ የሚነካ መልእክት ድንጋጤዋንና ሀዘኗን አጋርታለች። አርቲስት ማህደር በሀዘን መግለጫዋ ላይ በስመ አብ ነጽዬ እንዲህ ነው የምንለያየው በቃ ስትል የሞቱን ዜና ለመቀበል መቸገሯን ገልጻ ነፍስህም በገነት ትረፍ ስትል ምኞቷን አስተላልፋለች። አርቲስት ነጻነት ወርቅነህ በኢትዮጵያ ፊልም ኢንዱስትሪ ውስጥ በርካታ ስራዎችን በማበርከት የሚታወቅ ሲሆን ህልፈቱ በኪነ ጥበቡ ቤተሰብ ዘንድ ከፍተኛ ድንጋጤን ፈጥሯል። ይሄንን ሁሉ ዓመት ሚዲያ ላይ ስሰራ በጣም ከምወዳቸው ጥቂት ሰዎች፣ በጣም እኔን ከሚያነቃቁ ሰዎች፣ በተለይ እኔም ከምሰራው ፕሮግራም አንፃር ያቀራረብ ይዘት አንፃር በጣም ያየሁት በጣም ራሴን አፕዴት ያደረኩት ሰው ቢኖር ነጻነት ወርቅነህ በጣም ነው የምወደው። ግን ይሄን ሁሉ ዘመን በአካል አግኝቼው አላውቅም። አንድ ቀን አይቼው አላውቅም። ግን እንደምወደው ብዙ እሱን የሚቀርቡ ሰዎችን ሳገኝ እነግራቸዋለሁ። ሁላችሁም እንደሰማችሁት ነው። በጣም ልብ የሚሰብር ዜና ነው። ነፂ በጣም ጎበዝ ነው፣ ምንም ጥያቄ የለውም። በፊልሙ፣ በማስታወቂያው፣ በቴሌቪዥን ፕሮግራም አዘጋጅነት እጅግ በጣም የተወደደ ነው። ሌላውም በጣም በርካታ ሙያዎች ላይ ተሳትፏል። እንዳልክ ምን ልትለን ነው? በነፂ ሞት አዝናል አይናው። ቀጥሎ ምን ልትለን ነው እንዳልክ ካላችሁ ዘላለማችሁን አስተካክላችኋል ወይ? እርግጠኛ ናችሁ ወይ ወዴት እንደምትሄዱ? አይመስልም። የሰው ልጅ እድሜ ጠብታ ነው፣ ትንታ የሚገለው ነው። የሰው ልጅ ማለት ደሞስ ደካማ ፍጥረት ነው። ማክሲማም 60 70 120 ብንኖር ነው። ኦኬ፣ ዘላለማችሁን አስተካክላችኋል ወይ? እርግጠኛ መሆን ትፈልጋላችሁ በክርስቶስ ኢየሱስ በማመን የዘላለም ሕይወት እንደሚገኝ? ይህንንም መንፈስ ቅዱስን በተቀበላችሁ ቅጽበት፣ ጌታን በተቀበላችሁ ቅጽበት መንፈስ ቅዱስ ይህንን እርግጠኝነትና እውነት በውስጣችሁ እንደሚያትም ዛሬ ልነግራችሁ ነው የመጣሁት። ጊዜ የላችሁም። ሚዲያ ስላለን፣ ኢንስታግራም ስላለን፣ መኪና ስለምንነዳ፣ በጣም አሪፍ ቤት ላይ ስንኖር፣ ልጆችን ስንወልድ ምን ቦታ አይመስልም። እንሄዳለን። የጊዜ ጉዳይ ነው። ተራ ጠብቀን ቆመናል። ምንድነው እንዳልክ ምትለኝ? የዘላለም ሕይወት አግኙ። መጽሐፍ ሲናገር በእርሱ በተሰቀለው በክርስቶስ ኢየሱስ በአንዱ በእግዚአብሔር ልጅ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን ወዷል። ተወዳችኋል በክርስቶስ ፍቅር እና ኑ
በኢየሱስ እመኑ፣ ዘላለማችሁን አስተካክሉ። የቤተ ክርስቲያን ሰዎች ወንጌል አማኞች ባገኛችሁት ክፍተት ላይ የምትባሉበት ጊዜ አይደለም። ሰው አስመልጡ፣ ወንጌል መስክሩ። ብዙ ወንጌል ያልደረሰለት ብዙ ሚሊዮን ሰው አለ። አጀንዳ አትቀይሩ። ሰይጣን የሚያቀብላችሁን አጀንዳ እየተቀበላችሁ አብያተ ክርስቲያናት አትበጣበጡ። በጣም መታደግ ያለብን ብዙ ሰው አለ። በጣም ማስመለጥ ያለብን ብዙ ሰው አለ። ወንጌል መስክሩ፣ ወንጌል እንመስክር። በክርስቶስ ኢየሱስ በማመን በሚገኘው በእርሱ የዘላለም ሕይወት ተካፋይ እንድትሆኑ ጥሪ ያቀርባችኋለሁ። ኢየሱስ ስለ ኃጢአታችሁ ሞቷል እና ይሄንን በማመን ወደ ረፍት የምትገቡበትን እርግጠኝነት፣ ምክንያቱም ዘላለም አትኖሩም እዚህ ምድር ላይ። እድሜ ጠብታ ነው፣ ጤዛ ነው፣ ጠዋት ታይቶ ነው። ጠዋት ሰላም ነህ ያላችሁን ሰው ነው ማታ ሄደኮ የምትሉት። ስለዚህ እባካችሁ በክርስቶስ ኢየሱስ በማመን ወደ ዘላለም ሕይወት ኑ። አንድ መንገድ ተዘጋጅቶላችኋል፣ ኢየሱስ ይባላል። ለነጽይና ለቤተሰቦቹ ለዘመድ አዝማዶቹ በጠቅላላ እጅግ በጣም ከልቤ መጽናናት እንመኛለሁ። እግዚአብሔር ያጽናችሁ፣ መንፈስ ቅዱስ ያጽናናችሁ። እና ለዛ ነው ኡራኤልን በጣም ወደዋለሁ። የቀብር ስፍራውን ከሰዓትም በጠዋትም ሄጄ ትርፍ ሰዓት ሲኖረኝ ቀብር ቦታ ላይ ማንበብ ደስ ይለኛል። ጽሁፎችን ታነባለህ? አዎ፣ ከሰዓት ላይ እንትን እላለሁ፣ አነባለሁ። አእምሮ ውስጥ የቀራለ ያን በልጅነት ነው የሚያንብበ ዛሬም ድረስ የምታስታውሰው ጽሁፍ መቃብር ላይ ከተጻፉት? መቃብር ላይ አብዛኞቹ ይሸራረፋሉ ምናምንና ሰዎች ከሞቱ በኋላ በቃ ማንም ሰው ዞር ብሎ እንደማያቸው የገባኝ እዛን ጊዜ እና በ19 ብሎ የለም እንዲህ ተሸርፏል ወይ የሆነ ነገር ይገጠምበታል፣ ሌላ ይገጠምበታል ምናምን። እንግዲህ ያው ኡራኤል እንግዲህ አካባቢው ደግሞ ትንሽ ጠከም ያለ ኑሮ የሚኖር ስለሆነ ያንን ሊከታተል አይችልም። የራሱ እንትን ስለሆነ የህይወት ሩጫ ስላለ እንደዛ ነውና እኔ አንደኛው ሬሳ ቦታ ላይ ቆሜ ያኛው ማንበቤ ደግሞ ደስ ይለኛል። ከሁለቱም የተሻልኩ እንደሆንኩ ይሰማኛል። ነጻነት ወርቅነህ ያው ያሳዝናል፣ ይደብራል። በጣም ዘግይተናል። እኔ በበኩሌ ዘግይቻለሁ። ለምን አፈቅርሃለሁ ለማለት ዘግይቻለሁ። እሱን ለማስታወስ ዘግይቻለሁ። እንዴት ነህ ብዬ ለመጠየቅ ዘግይቻለሁ። ሁላችንም እንደዘገየ ነው። ግን ትንሽ ጸጸቴን የሚያቀልልኝ የሚያረጋጋኝ ምን እንደሆነ ታውቃላችሁ? ልክ እንደ ነጻነት ወርቅነህ ትልቅ ውለታ የዋሉ ትልቅ ታሪክ የሰሩ የብዙ ሰው የሳቅ ምንጭ የሆኑ ሀገር መጠሪያ የሆኑ በጣም ብዙ አንጋፋ ሰዎች አሉ ኢትዮጵያ ውስጥ። ባይገርማችሁ ቲክቶክ መጣና እነዚህ ሰዎች እንዲረሱ አደረገ። እኛም ሰዎች ነን፣ ከፊታችን የሳበንና የማረከን ነገር እያየን ትልቅ ውለታ የሰራልን ነገር እንተዋዋለን። ባይ ዘ ወይ እነዚህ አንጋፋ አርቲስቶች ብቻ አይደለም ብዙዎቻችን የረሳ ነው። በጣም ትልቅ ነገሮች ያደረጉ ሰዎች ብቻ አይደለም የረሳ ነው። ሰው ከመሞቱ በፊት አለሁልህ ማለትን የረሳ ነው። ባለፈው በጣም የደበረኝ አንድ ኮሜንት ነበረ። ጋሽ ፋንቱ ማንዶዬ እንግዲህ ያው ሰልፍ ይዞ ታክሲ ላይ አየኋቸው እና ያ ቪዲዮ ለቀቅኩት። ግን በጣም ብዙ አሉታዊ የሆኑ መሰጆች ደረሱ። ለምንድን ነው ጋሽ ፋንቱ ማንዶዬን የምታግዛቸው? ለምን? ምን ያደርግላቸዋል? ልጃቸው እኮ አሜሪካ እኮ ነው። አያችሁ፣ እናንተ የመሰላችሁ እቃ መስጠት ነው የታያችሁ። እሱ ነው ኦፍ ኮርስ መኪና ተሰጠ፣ ቅንጦት ነው የሚመስለው ይህ ሲታይ ደግሞ። ግን ጋይስ ማወቅ ያለባችሁ እየሰጠናቸው ያለው እቃ ሳይሆን ክብርን ነው፣ የሚገባቸውን ደረጃን ነው። ቀን ቢጥላቸው እኛ ግን መክዳት የለብንም እነሱ። ስለዚህ ጋሽ ሰሎሞን መኪና ሳሰጣቸው መኪና ሳይሆን የሰጠኋቸው ተስፋን ነው፣ ሰው አለልኝን ነው፣ ሰው ይወደኛል ነው፣ ሰው አልረሳኝም ነው።
ከመኪና በላይ ይህ መንፈሳዊ ጥንካሬ እንሰጣቸዋለን። ሱራፌልም ነው። ስለዚህ ከምንም ጊዜ በላይ የጀመርኩት ቻሌንጅ አጠናክሬ ለመቀጠል ወስኛለሁ። ኢትዮጵያ ውስጥ ያሉ አንጋፋ ሰዎች ለኛ ፈገግታ ምክንያት፣ ለኛ ኩራት ምክንያት፣ ለኛ መፈቃቀር ምክንያት የሆኑ ሰዎች የሚገባቸውን ክብር ለመስጠት ቃል እገባለሁ። ሰው ከሞተ በኋላ ጀግና ነበር፣ ጎበዝ ነበር እያልኩኝ መመስከር አልፈልግም። ያ ሰው በህይወት እያለ ግን መመስከር እችላለሁ። ስለዚህ አንድ ጥያቄ ጠይቃቸዋለሁ። የኢትዮጵያ ካምፓኒዎች፣ ቢዝነሶች በተቻላቸው አቅም ለነጻነት ወርቅነህ ቤተሰቦች ድጋፍ ብታረጉ ደስ ይለኛል። ድጋፍ ያስፈልጋቸዋል ወይስ አያስፈልጋቸውም የሚለው እርግጠኛ አይደለሁኝም። ማያስፈልግ ከሆነም ችግር የለውም፣ ግዴታ አይደለም። ግን ካስፈለገ ብናደርግ ድጋፍ ደስ ይለኛል። ነው የሚያጠነክራቸው። ቢካዝ ይህ ቪዲዮ የነጻነት ወርቅነህ ቪዲዮ አይቼዋለሁ። እሱ ብቻ ነው ያላቸው። ስለዚህ እንቁምላቸው። አትሊስት በዚህም ከሰው ነጻነት ወርቅነህ ነጻነትን ግን በአካል ያገኛችሁ ሰዎች በጣም እድለኛ ናቸው። የምር እኔ ዛሬ ምን ነው በአካል አግኝቼው በነበረ ምን ነው አውርቼው በነበረ ብዬ በጣም ከፍቶኝ ነው ያልኩት። በእውነት በጣም ነው ከፋኝ። ቪዲዮ ልሰራ ወጥቼ ሳልሰራ ነው የመጣሁትና በርግጥ ሰው ለምን ሞተ አይባልም፣ ግን ምን ነው አንዳንድ ሰዎች ባልሞቱ ብላችሁ ታውቃላችሁ? ብቻ የገነት ያርገው ነው፣ እሱ በሰላም ትረፍ። የሰማሁት ነገር እስካሁን እውነት አልመሰለኝም። ይሄንን እንዴት ማመን ይቻላል? እዛ ጋር መገኘት አለመቻሌ ራሱ በጣም ነው ያመመኝ። ለቤተሰቦቹ እግዚአብሔር መጽናኛውን ይስጣቸው። የሁላችንንም ሳቅ ነው የሚወሰድክብን። እነዚህ ማመን ማለት ነው። ያንተን መቀበል አልችልም ወንድሜ። እዛ ጋር አለመሆኔ ምን እንደምን አላውቅም። እዛ ጋር መገኘት ባለመቻሌ ለቤተሰቦች መጽናኛውን ይስጣቸው፣ ለወዳጆች ሁሉ መጽናኛውን ይስጣቸው። ምን ማለት እችላለሁ ወንድሜ? እጅግ በጣም ነው የሚያሳዝነው። ዛሬ ታይተን ነገ በማንታይባት ምድር ላይ እንግዲህ እስካለን ድረስ መልካም ማድረግ ቅን መሆንን የመሰለ ነገር የለምና ሁላችንም በምንችለው አቅም ጥሩ ነገር ለማድረግ መልካም ነገር ለማድረግ እንሞክር። ነጻነት ወርቅነህ እንግዲህ እግዚአብሔር ነፍሱን በገነት ያኑርልን። እንወደዋለን፣ መቼም ከልባችን አይጠፋም። እንግዲህ ውድ ቤተሰቦቼ መረጃዎቹን ላልሰሙ ሰዎች እንዲደርስ ሼር በማድረግ እንድታግዙኝ ስል በአክብሮት ጠይቃለሁ። እዚህ ድረስ ላያችሁኝ እግዚአብሔር ያክብርልኝ። በሚቀጥለው መረጃዎችን እስከምንገናኝ